ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፕሬዝዳንት ትራምፕ የህዳሴውን ግድብ ጉዳይ ቅድሚያ ሰጥተው እንደሚመለከቱት ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱና ፍትሐዊ የሆነ መፍትሄ እንደሚፈልጉ ተናገሩ። ፕሬዝዳንቱ ይህንን ያሉት በፈረንሳይ በተካሄደውና ረቡዕ ዕለት በተጠናቀቀው የቡድን 70 አባል ሀገራት ስብሰባ ወቅት ከግብጽ ፕሬዝዳንት አልሲሲ ጋር በተገናኙበት ጊዜ ነው። አሜሪካን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣ ጣሊያንና ካናዳ አባል በሆኑበት እንዲሁም የአውሮፓ ህብረት በተካተተበት የበለጸጉ ሀገራት ስብሰባ በሆነው የቡድን 7 ጉባኤ ላይ ከአፍሪካ የግብጽና የኬንያ መሪ ተሳትፈዋል። በዚህ ጉባኤ አጋጣሚ ትራምፕ ከአል-ሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቁ የህዳሴ ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ብለዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታ ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ለአስርት አራት ዓመታት በአባይ ወንዝ ጉዳይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም ሦስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ በ2017 ዓ.ም መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በተለያዩ ጊዜያት ስለ ህዳሴ ግድቡ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብጽ ወግነው አስተያየት ሲሰጡም ተደምጠዋል። በጥር ወር ፕሬዝዳንት ለግብጽ አቻቸው አብድል ፈታህ አል-ሲሲ በጻፉት ደብዳቤ የህዳሴ ግድብን የተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው ነበር። ፕሬዝዳንት ትራምፕ በዚህ ደብዳቤያቸው ላይ በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ በዚህ ለግብጽ በቀጥታ በተጻፈ ደብዳቤ ላይ የጠቀሰችው በግልባጭ እንዲደርሳት ብቻ ነው። የግብጽ ፕሬዝዳንት አል-ሲሲ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ተገናኝተው ሲወያዩ ካነሷቸው ጉዳዮች መካከል አንዱ የታላቁ ህዳሴ ግድብ ነው። ፕሬዝዳንት አል-ሲሲ የአባይ ወንዝ ጉዳይ ለግብጽ ያለውን ጠቀሜታ ተናግረው ትራምፕ ጉዳዩን ለመፍታት ፍላጎት በማሳየታቸው አመስግነዋል። ከግብጽ ፕሬዝዳንት ጋር በመገናኘቴ ክብር ይሰማኛል ያሉት የአሜሪካው ፕሬዝዳንት እሱ በመላው ዓለም የተከበረ ሰው ነው፣ ግንኙነታችን ጠንካራ ነው፣ የግል ግንኙነታችን ለረዥም ጊዜ እንዲሁ ጠንካራ ነው ሲሉም አል-ሲሲን አሞካሽተዋል። ትራምፕ አክለውም በግድቡ ፕሮጀክት ጉዳይ እያገዝኩት ነው፣ በጋራ እየሰራንበት ነው በማለት በጥምረት እየሰሩ መሆኑን አረጋግጠዋል። ኢትዮጵያ ፍትሐዊ ባልሆነ መንገድ ነው ግብጽና የግድቡን ጉዳይ እያስተናገደች ነው ያለችው ያሉት ትራምፕ ከግብጽ ጋር ከአባይ ባሻገር በንግድ ጉዳዮችም አብረው እንደሚሰሩ ጠቅሰዋል። የናይል ውሃ በመሆን ከነበረበት መጠኑ ዝቅ እያለ ነው ያለው በኢትዮጵያ ግድብ ተገንብቷል፣ ብዙ ችግር በግብጽ ላይ እየደረሰ እንደሆነ ማወቂያለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የግድቡን ጉዳይ ፈትተውት እንደነበር ጠቅሰው ነገር ግን በተጭበረበረ ምርጫ ተሸንፈው ነገሮች መበላሸታቸውን ተናግረዋል። በመቀጠልም እስኪ በድጋሚ ነገሩን እናየውና ችግሩን እንፈታዋለን ሲሉ ለአል-ሲሲ ቃል ገብተዋል። በትራምፕ የመጀመሪያ የስልጣን ዘመን በአሜሪካና በዓለም ባንክ አሸማጋይነት ተከታታይ ድርድሮች በኢትዮጵያ፣ በግብጽ፣ በሱዳን መካከል መደረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ የቀረበው ስምምነት ጥቅሟን የሚጎዳ መሆኑን በመግለጽ ባለመፈረሟ ጉዳዩ በእንጥልጥል ቀርቷል። በዚህ ምክንያት የተቆጡት የፕሬዝዳንት ትራምፕ በወቅቱ አሜሪካ ለኢትዮጵያ ትሰጥ ከነበረው ድጋፍ የተወሰነው እንዲቋረጥ ማድረጋቸው ይታወሳል። በፈረንሳይ ውይይት ወቅትም የግብጽ ፕሬዝዳንት ለትራምፕ ትልቅ ክብር እንዳላቸውና በመካከላቸው ምስራቅ ሰላም አምጥተዋል በሚል ምስጋና አቅርበዋል። ፕሬዝዳንት ትራምፕ ለእርስዎ ያለኝን ክብርና አድናቆት ለመግለጽ ቃላት ያጥረኛል። ይህ ግድብ በግብጽ ላይ እየፈጠረ ያለው እክል ስለመረዳትዎ ታላቅ አክብሮት አለኝ።
ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉም ይከሳሉ። ኢትዮጵያ በግድቡ ምክንያት በተፋሰስ ሀገራት የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሃዊነት የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ለኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ትፈልጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ሀገራቸው የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም ኢትዮጵያ ግን ከዜጎቿ ውጭ ማንም ገንዘብ በግድቡ ላይ አልዋለም ስትልም አስተባብላለች። እንዲሁም በተለያዩ ጊዜያት ፕሬዝዳንቱ የአባይ ወንዝን ከግብጽ የሚነሳ አድርገው ያስቡ እንደነበር የገለጹበት ጨምሮ ግድቡ ግብጽን የሚጎዳ መሆኑን በመጥቀስ የግብጽን አቋም የሚደግፉ ተደጋጋሚ ንግግር ማድረጋቸው ይታወሳል። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው ህዳሴው ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ 85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙ አብዛኛው ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ብትከስም ኢትዮጵያ ግን ውንጀላውን በተደጋጋሚ ውድቅ አድርጋለች። ግብጽ በአውሮፓውያኑ በ1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋን ማረጋገጥ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትልም በተደጋጋሚ ገልጻለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።